ንግዶት የተሻለ ትርፍ እያመጣሉት ካልሆነ ወይም ደግሞ አዲስ ንግድ ሊጀምሩ ከሆነ ይህንን ቪዲዮ እንዳያሳልፉት። ሰላም፣ ዛሬ ደግሞ የምንገኘው ከብዙ ካሳ ጋር ነው። 90% የሚሆኑ ቢዝነሶች ለምን ይከስራሉ፣ ብልህ የሆኑ ነጋዴዎችስ ምን ያደርጋሉ በሚል ርዕስ ጉዳይ እንወያያለን። አብረውን ይቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አብረውን ይቆዩ። እሺ ኢየሩስ፣ እድሉን ስለሰጠሽኝ አመሰግናለሁ። ዛሬ የምንመለከተው እንግዲህ አንድ ብልህ ነጋዴ ቦታ ሲመርጥ ማወቅ ያለበትን ነጥቦች ነው። እንግዲህ በዋነኝነት 5 ነጥቦች ይኖራሉ። የመጀመሪያው የተደራሽነት ሁኔታ ነው። ደንበኞች እርስዎ ጋር ለመድረስ ምን ያክል ይቸገራሉ፣ በአካባቢው ያሉት የተንቀሳቃሽ ሁኔታ ምን ያክል ነው የሚለውን ነገር ቼክ ማድረግ ያስፈልጋል። ከዚህ በተጨማሪ በአካባቢው የትራንስፖርት አማራጮች አሉ ወይ፣ እንደ ታክሲ፣ ባስ የመሳሰሉት ነገሮች አሉ ወይ የሚለውን፣ መኪና የራሳቸው ላላቸው ሰዎች ደግሞ ፓርኪንግ ቦታ አለ ወይ የሚለውን ነገር በደንብ ማወቅ ያስፈልጋል። ምክንያቱም ተንቀሳቃሽ ደንበኞች በበዙ ቁጥር ለእናንተ የገቢ ምንጭ ወይም የንግድ እንቅስቃሴያችሁ ላይ ትልቅ የሆነ ተጽዕኖ ስላለው ማለት ነው። ሁለተኛው ነጥባችን የሚሆነው የደንበኞቻችንን ማንነት ለይቶ ማወቅ ወይም ታርጌት ኦዲየንሳችንን ጠንቅቆ ማወቅ ነው። ይህም ማለት ለምሳሌ ብዙ ጊዜ ሌክቸሪ ወይም ቅንጡ የሆነ ነገር ለሚሸጥላቸው ወይም እንደዚህ አይነት አገልግሎት ለሚፈልጉ ደንበኞች ቦሌ ወይም ካሳንቺስ ላይ ሎኬሽናችንን መምረጥ ብልህነት ነው። የግንባታ እቃዎችን ደግሞ ግንባታ በብዛት የሚካሄድባቸው ወይም ኮንስትራክሽን ያሉባቸው ቦታዎች ላይ መሸጥ ብልህነት ነው ማለት ነው። ያ ማለት ደንበኞቻችን ፍላጎታቸውን ማወቅና የእነሱን ፍላጎት ሚት ማድረግ፣ ይህ አንድ ትርፋማ ከሚያደርገን ነጥቦች መካከል ዋነኛው ነው። ሶስተኛ ነጥባችን የሚሆነው የተፎካካሪዎች መገኘት ወይም ኮምፒቲሽን ነው። አንዳንድ ጊዜ በዙሪያችን የተፎካካሪዎች መገኘት ለንግድ እንቅስቃሴያችን በጣም ጥሩ ነው። ያ ማለት ለምሳሌ ብዙ ጊዜ ደንበኞች ጨርቃጨርቅ ወይም የባህል ልብሶችን ለመግዛት ወደ ሾው ሜዳ ይሄዳሉ። ስለዚህ እዛ አካባቢ ላይ መገኘት ለእኛ በቀን ውስጥ የዋኪንግ ክላይንቶቻችን እንዲበዙና ሽያጭ እንዲኖረን ይረዳናል። ስለዚህ እንደዚህ አይነት ቦታዎች ላይ በጣም ብዙ ተፎካካሪ ያለበት ሳይሆን አሁን ከአቅም በላይ በጣም ብዙ የሆነ ነጋዴዎች ያሉበት ቦታ ከሆነ እዛ ውስጥ ስታንድ አውት ለማድረግ ትንሽ ከባድ ይሆናል። ነገር ግን በዙሪያችን ተፎካካሪ ነጋዴዎች ያሉበት ቦታ ላይ መሆን ወኪንግ ክላይንቶች እንዲኖሩና ሽያጭ ገቢ እንዲኖርን ስለሚያደርግ ይህንንም ማካተት ያስፈልጋል ሀሳባችን ላይ ማለት ነው፣ የንግድ ቦታ ከመምረጣችን በፊት። አራተኛ የመሰረተ ልማት መገኘት። እዛ አካባቢ መብራት፣ ውሃ፣ ኢንተርኔት የመሳሰሉ ነገሮች በቋሚነት መገኘታቸውን በደንብ ቼክ ማድረግ ያስፈልጋል። በተለይ ኢንተርኔት ነክ የሆኑ ስራዎች የተሰሩ ሰዎች ይህንን ነገር ጊዜ ሰጥተው ቼክ ማድረግ አለባቸው ማለት ነው። አምስተኛ ፖይንታችን የሚሆነው ፊውቸር ፕላን ነው። ያ የንግድ ቦታ ከዛሬ 2 ዓመት በኋላ ለማከራየት ወይም ለመሸጥ ወይም ሪተርን ኢን ቫልዩ ምን ያክል ይሆናል፣ የተወደደ ይመጣል ወይስ የቀነሰ ይመጣል የሚለውን ነገር ያው ንብረት እስከሆነ ድረስ ቼክ ማድረግ ያስፈልጋል። ስለዚህ አንድ ብልህ ነጋዴ ንግድ ከመጀመሩ በፊት ማሰብ ያለባቸውን 5 ነጥቦች ካወራን እኛ ካቨር ኮሜርሻሎች እነዚህን 5 ነጥቦች የሚያሟሉ የንግድ ማዕከሎችን ይዘንላችሁ መተናል። ከሎኬሽን ስንጀምር በንግድ እንቅስቃሴያቸው በሚታወቁ ቦታዎች ሽሮ ሜዳ፣ ካሳንቺስ እንዲሁም መገናኛ ዘመናዊ የንግድ ማዕከሎችን እየገነባን ያለ ነው። እነዚህ የንግድ ማዕከሎች ሁሉም ዋና ፕራይም ሎኬሽን የሚባሉ ቦታ ላይ ናቸው ያሉት። የመገናኛው ከእስራኤል ኤምባሲ ፊት ለፊት ነው። የካሳንቺሱ 6ኛ ፖሊስ ጣቢያ ጋር እንዲሁም የሽሮ ሜዳም ደግሞ ከስፔን ኤምባሲ ፊት ለፊት ሁሉም ዋና አስፓልት ላይ 30 ሜትር ብቻ ገባ ብለው የሚገኙ ግዙፍ እንዲሁም ዘመናዊ የንግድ ማዕከሎች ናቸው። እነዚህ የንግድ ማዕከሎች በውስጣቸው እንደ ጂምናዚየም፣ ሲኒማ፣ ፉድ ኮርት የመሳሰሉ ነገሮችን የያዙ፣ ከዛ በተጨማሪም ከ14 በላይ ሊፍት፣ እስካሌተር፣ በቂ የሆነ ሬስትሩም፣ ጀነሬተር፣ ሲሲቲቪ ካሜራ፣ ሁሉም ነገር የተሟላላቸው የንግድ ማዕከሎች ናቸው። ሙሉ በሙሉ ኮሜርሻል ስፔሶችን ብቻ ነው የምንሸጠው። እናንተ ለንግዳችሁ የሚሆኑ መገናኛ ላይ የሚሆናችሁ ከሆነ መገናኛ ላይ፣ ጥበብ ነጋዴዎች ከሆናችሁ ደግሞ ሽሮ ሜዳ ላይ፣ ካሳንቺስ ላይ እንደዚህ ሌግሪ ነገሮችን የምትሸጡ ከሆነ ካሳንቺስ ላይም መርጣችሁ መግዛት የምትችሉበትን አማራጭ አመቻችተን እየጠበቅናችሁ ነው። 10% ቅድመ ክፍያ ጀምሮ ፍሌክሲብል በሆነ
የፔመንት ሜትድ አመቻችተን እየጠበቅናችሁ ነው። እድሉ ሳያልፋችሁ ከስር በምናስቀምጥላችሁ ስልክ እየደወላችሁ ሳይት መጎብኘት ትችላላችሁ። የበለጠ መረጃ ማግኘት ትችላላችሁ። መልካም ቀን። በጣም እናመሰግናለን ብዙ። ከብዙ ጋር የነበረን ቆይታ ይህን ይመስል ነበረ። እርሶም የንግድ ሱቅ የመግዛት ሀሳብ ካሉት ካቮድ ኮሜርሻልን ተመራጭ አድርጉ። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።